በደሉን ተው ፈጣሪ አይፈቅደው ጓደኛን እንደራስ ለምን አትወደው ልዑል አምላካችን ኦሪትን ሰጠን ከሰይጣን ካጋንንት እኛን ሊያድነን ከህመም ካፊያት እኛን ሊያርቀን በሕይወት ለመኖር መንገዱን ሰጠን ሕይወትና ሞት ሁሉም በእጅ ነው ስቃይና ደስታ ይህም ያለ ነው ስቃይ የሚመጣ ሰው ኃጢአት ሲሰራ አንድ የማያልፍለት ሁልጊዜ መከራ ብዙ ትግል አለ ደስታውን ለማግኘት በፍጹም ልብ መጠበቅ የኦሪቱን ቃላት ሰው ለሰው ቢፍቀር በሰላም ቢኖሩ በቅንነት በየዋህነት ጓደኛን ቢያፈቅሩ እንደራስ ውደድ የሚለውን ቃላት ጥላቻ ይርቃል ይቀራል ሰው መጥላት የፈጣሪን ትእዛዝ አንዷንም ጠበቅ ናት ከብዙ ጠበብ አንዷንም ማወቅ ናት በፈጣሪ ትእዛዝ በሕጉ ካልሄድን ውድቀት በሽታ ሞት ነው የሚጠብቀን በሕጌ ባትሄዱ ትእዛዜን ባትጠብቁ በሽታ እመጣለሁ ይኸን እወቁ አባቶቻችሁ ያላወቁትን በሽታ እመጣለሁ በኦሪት ከእጅ ሁሌ አስጠንቅቄአለሁ ኑ እንዋቀስ ይላል የሁሉ ፈጣሪ ለመባቢያት ብትኖሪ ሕጌን ባትጠብቂ እኔንም ባትፈሪ የሰንበትን ትእዛዝ አንቺ ብትተሪ ኑ ሰውንም በድል ብለሽ ብትሆኒ መሪ ጥቅም አታገኝም ጥላቻ ነው እንጂ ስቃይና ቁጣ ለሰው ማይበጂ ሕጌንም ተላለፍሽ ኃጢአትም አበዛሽ ውድቀትን አመጣሽ ለሰውም ጨመረሽ የጌታን ፍጡር ትእዛዙንም ጠልተሽ እንደራስ ውደድ የሚለውን ንገሽ ሕይወት አለመፈለግ ሞትን ነው የመረጥሽ ለብቻሽ ሳይቀር ጓደኛን ጨምረሽ ገነት ዕዳ ነበር ሲኦል ነው ያገባሽ ሰው በኃጢአቱ እንዲሞት አልፈቅድም ነው ያለ ለምን ትሞቻለሽ ሕይወትን መምረጥ ሳለ ተመለሺ ክፉ መስራት ትተሽ አምላክን ፈልጊ መልኩንም ልበሽ ጓደኛን ከክፉ ርቀሽ ልጅም ተጠላ እውቀት ባለመኖር ወንድምም ተጠላ በሰዎች ምክር ጎረቤት ተጣሉ በመሪዎች ምክር ቀረና እንደራስ ውደድ የሚለውን ትእዛዝ ሕሜት ዱላውን መምዘዝ ሰውን ከመበደል በክፉ ከማየት ከዛ ሰው መራቅ ደስ መለየት